በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁት እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን። ኃጢአታችን በደላችን ሳይመለከት በሰላም በሕይወት በጤና ጠብቆ ለዚህች ዕለት ለዚህ ሰዓት ያደረሰን አምላካችን ስሙ ዛሬም ዘወትርም በፍጥረታት አንደበት የተመሰገነ ይሁን። ሐምሌ 5 ቀን 2018 ዓመተ ምህረት የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ መታሰቢያቸው ነው። የጻድቁ የአቡነ ገብረ መንፈስ ቅዱስም ወርሃዊ መታሰቢያቸው ነው። እግዚአብሔር አምላካችን የእነሱን በረከት ረድኤት ኃይል በእኛ ላይ ያሳድርልን ያውልልን። እግዚአብሔር አምላካችን ከሁላችን ጋር ይሁን። አንተም ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። ከሰማያ ሰማያት ወርዶ ከመቤታችን ከሥጋ ሥጋን ከነፍሷ ነፍስን ነስቶ በየጥቂቱ ካደገ በኋላ ፈጣሪያችን 30 ዓመት ሲሆነው ተጠምቆ ሳይውል ሲያድር ገዳሙ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ በኋላ ወደ ዓለም ገብቶ አስተማረ። ሲያስተምርም ቅዱሳን ሐዋርያትን ኑ ተከተሉኝ ብሎ ፈጣሪያችን እግዚአብሔር ቅዱሳን ሐዋርያትን መረጣቸው። ሲያስተምር ለቅዱሳን ሐዋርያት መልእክቱን ሲያስተላልፍ እናንተ የዓለም ብርሃን ናችሁ ብሎ ተናግሯል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈ ምዕራፍ 5 ቁጥር 14 ላይ ስንመለከት ቅዱሳን ሐዋርያት በብርሃን እንደተመሰሉ መጽሐፍ ቅዱስ ይነግረናል። እሱ ብርሃን ነው። ቅዱሳን ሐዋርያትን ብርሃን ናቸው። ፈጣሪያችን ኢየሱስ ክርስቶስን የዓለም ብርሃን ነኝ ብሎ ለሐዋርያት ተናግሮ እናንተም የዓለም ብርሃን ናቸው። ዓለም የተባለ ሰው ነው። ይህን ቃል ሲናገር ፈጣሪያችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለሚነሱ ቅዱሳን አባቶቻችን ነው። የቅዱስ ጴጥሮስ ጥሪው በቤተ ሳይዳ ነው። ትውልዱ በክርስቶስ ነው የተጠራው። የመጀመሪያ ደቀ መዝሙርነቱ ለቅዱስ ዮሐንስ መጥመቀ መለኮት ነው። ፈጣሪያችን ኢየሱስ ክርስቶስን ተከተለ። ከአሳ ማጥመድ ነው የተመረጠው። አሳ ማጥመድን ሳይሆን የአንተ ሥራ ሰዎችን ማስተማር፣ መምከር፣ ወደ እኔ ማምጣት፣ ልጅነትን መስጠት ነው ብሎ ፈጣሪያችን እግዚአብሔር ጠራው። ጥሪውን አክብሮ ተከተለ። የቅዱስ ጳውሎስ ትውልዱም ጠርሴስ ነው። ከነገደ ብንያም ነው። ምሁረ ኦሪት ነው። በ15 ዓመቱ ኦሪትን ጠንቅቆ ያወቀ ለሕጉ ቀናዬ የሆነ ከገማልያል ስር ቁጭ ብሎ የተማረ ነው። ፈጣሪያችን ኢየሱስ ክርስቶስ በዚህ ምድር እየተመላለሰ ሲያስተምር ኦሪትንም እንድትጻፍ ያደረግኩኝ እኔ ነኝ፣ ወንጌልን ተቀበሉ፣ ሙሴ የጻፈ ስለኔ ነው፣ ነቢያትም የተናገሩ ስለኔ ነው ብሎ ሲነግራቸው ግን በብሉይ ኪዳን የነበሩ ጸሐፍት ፈሪሳውያን አይቀበሉትም ነበረ። ቅዱስ ጳውሎስም የክርስቶስን ትምህርት አይሰማም አያዳምጥም ነበር። እሱ እያስተማረ ቢጽ ሐሳውያን እየገቡ የክርስቶስን ትምህርት ይበርዙ ነበረ። ቅዱስ ጳውሎስም ክርስቲያኖችን ያሳድድ፣ ወደ እስር ቤት ያስገባ፣ መከራ ፈተና ያደርስባቸው ነበረ። ፈጣሪያችን ኢየሱስ ክርስቶስ ግን ጊዜው ሲደርስ በደማስቆ ተራራ ሳውል ሳውል ለምን ታሳድደኛለህ ብሎ በመብረቅ ተጠራ። ጳውሎስ ከተጠራ በኋላ ምርጥ ዕቃ ሆኖ በሕዝብና በአሕዛብ መካከል እየገባ እንዲያስተምር እግዚአብሔር ፈቀደለት። ወንጌልን ጠንቅቆ አወቀ፣ ተረዳ። የተማረውን ትምህርት በሕይወት ኖረው። ቅዱስ ጴጥሮስም የተማረውን ትምህርት በሕይወት ኖረው ማለት ነው። ቅዱሳን አባቶቻችን የተማረው ትምህርት በተግባር አውለውታል። እኛ ዛሬ የተማርነውን ትምህርት በተግባር እናውለው ይሆን? ከጥንት አባቶቻችን ከሊቃውንቱ ቁጭ ብለው የተማሩ አባቶቻችን በሕይወት ኑረውታል። እኛም የነሱ ልጆች ነን፣ የነሱ ደቀ መዛሙርት ነን። እንኖረው ይሆን? ወንጌልን በሕይወት ፍቅርን በሕይወት እንኖረው ይሆን? እንተረጉመው ይሆን? እናመሰጥረው ይሆን? የኔና የእናንተ ፍቅር የሊቃውንቱ ፍቅር እንዴት ነው ይሆን የሚጸናው? ቅዱስ ጴጥሮስና ቅዱስ ጳውሎስ ቤተ ክርስቲያንን አሻገሯት፣ ብርሃን ሆኑ፣ ለሰው ልጆች ዓይን ሆኑ። አልጫውን ዓለም ክርስቶስ እንዳጣፈጠ እነሱም አጣፈጡ።
ክርስቶስ እየተገረፈ ዓለምን እንዳስተማረ እንደመከረ እንዳጸና እንዳበረታ ቅዱሳን አባቶቻችን ሐዋርያትም እየተገረፉ መከራ እየደረሰባቸው እየተራቡ እየተጠሙ እየታሰሩ እየተንገላቱ ዓለምን አጣፍጠው አድነው በጠላቸው በልብሳቸው እየፈወሱ ቅዱስ ጳውሎስ በልብሱ ብዙ ሰዎችን ይፈውስ ያድን ሙታንን ያስነሳ ለምጻሞችን ያነጻ ነበር። ቅዱስ ጴጥሮስን በጥላው ይፈውስ ነበር። 3000 ሕዝብን በአንድ ቀን ለክርስትና ሕይወት ያበቃ ትልቅ ሐዋርያ ነው ቅዱስ ጴጥሮስ። ፈጣሪያችን እግዚአብሔር የነሱን በረከት እንዲያድለን እኔና እናንተ ወዴት ነው መመልከት ያለብን? አባቶቻችንን ልናስባቸው ግዴታ አለብን። ቅዱስ ጳውሎስ እንደተናገረ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር የእግዚአብሔርን ቃል የነገሯችሁን መምህራኖቻችሁን አስቡ ብሎ እንደተናገረ ወደ ዕብራውያን ሰዎች የተጻፈ ምዕራፍ 13 ቁጥር 7 ላይ ስንመለከት በሰፊው ተንትኖ አባቶቻችን እንድናስብ መምህራኖችን እንድናስብ ተናግረዋል። እኔና እናንተ መምህራኖቻችን እናስባቸው ይሆን? ደረቅ ኮቸሮ እየቆረጠሙ ደረቅ ጥሬ እየበሉ ውሃ እየጠጡ እየተራቡ እየተጠሙ ቤተክርስቲያንን አሻግረዋታል። እኔና እናንተ ግን እንጀራ በሽሮ እየበላን ቤተክርስቲያን እያስተማረችን እየመከረችን ጥበብን ምስጢርን እግዚአብሔር በወደደ በፈቀደ ገልጾልን እየተማርነ የተማርነውን ትምህርት በተግባር መዋል ተስኖናል። ምእመናንም የተማሩትን ትምህርት በተግባር መዋል ተስኗቸዋል። እንመለስ፣ ወደ እግዚአብሔር እንመለስ። አባቶቻችን እናስባቸው። ሐምሌ 5 ቀን ቅዱስ ጴጥሮስና ቅዱስ ጳውሎስ የሞቱበት ቀን ነው። በሞት ተነጥቀው ወደ ወዲያኛው ዓለም ነው የሄዱበት። በስጋቸው ሞተዋል፣ በነፍሳቸው ግን ሕያዋን ናቸው። እኔም እናንተም ሞት አይቀርልንም። ለትምህርት ሊዘጋጅ ይገባዋል። ቅዱስ ጴጥሮስና ቅዱስ ጳውሎስ ለትምህርት ነው የተዘጋጁት። ፈጣሪያችን እግዚአብሔር ነው ያከበሩ። በቤቱ ነው የተገኙ፣ ወደሱ ነው የቀረቡ፣ የታመሙትን እየፈወሱ አልጫውን ዓለም ያጣፈጡ አባቶቻችን ናቸው። ስለዚህ ፈጣሪያችን እግዚአብሔር የመረጣቸው የቀደሳቸው ሰዎችን እንዲያስተምሩ፣ ሰዎችን እንዲመክሩ፣ እንዲያጽናኑ፣ እንዲያረጋጉ፣ ትእዛዙን እንዲጠብቁ ነው። ለጣዖት እንዳይሰግዱ የሰው ልጆች ያደረጉ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ያደረጉ ናቸው። እኔና እናንተም ስራችን ይሄ ሊሆን ይገባል። እግዚአብሔር አምላካችን ለዚህ ክብር ያበቃን ስሙ ለዘላለም የተመሰገነ ይሁን። ቅዱስ ጳውሎስና ቅዱስ ጴጥሮስ በሞተ ሥጋ ቢለዩም በሞተ ነፍስ የሰው ልጆች እንዳይሞቱ የሚያደርግ እሱ ነው። ቅዱስ ጳውሎስ እና ቅዱስ ጴጥሮስ ሞተ ሥጋ እንጂ ያገኛቸው ሞተ ነፍስ አላገኛቸው። የዚህ ዓለም ሰዎች መልካም ሥራ ካልሰሩ፣ ካላስተማርነ፣ ካልመከርነ፣ ካልገሰጽነ፣ የሰው ልጆች ወደ እግዚአብሔር ካላቀረብነ ግን የሚያገኘን የዚህም ዓለም ሞት አለ፣ የወዲያኛውም ዓለም ሞት አለ ማለት ነው። ፈጣሪያችን እግዚአብሔር እነሱን በረከት ረድኤት እንዲያድለን መጽሐፉን ልናነበው ይገባናል። እናንተ የዓለም ብርሃን ናችሁ ብሎ ለቅዱሳን ሐዋርያት እንደተናገረ ይሄ የዓለም ብርሃን ናችሁ ያለው ምስክርነት እስከ ዓለም ፍጻሜ ድረስ የሚቀጥል ነው። የሰው ልጆች ብርሃንነታቸው የጸጋ ነው ማለት ነው። ብርሃኑ የኢየሱስ ክርስቶስ የባህርዩ ነው። የቅዱስ ጴጥሮስና የቅዱስ ጳውሎስ ብርሃን ሲባሉ ግን የጸጋ ብርሃን ተሰጧቸዋል። ከፀሐይም ከጨረቃም ከከዋክብትም በላይ ሆነው እንደተመሰከረላቸው መጽሐፍ ቅዱስ ይነግረናል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈ ምዕራፍ 13 ቁጥር 40 ላይ ስንመለከተው እናገኘዋለን። ያን ጊዜ ጻድቃን በአባታቸው መንግስት በአባታቸው እቅፍ ከፀሐይ 7 እጅ አብርተው ይታያሉ ተብሎ በጌታችን በኢየሱስ ክርስቶስ ተመስክሮላቸዋል። ስለዚህ ጻድቃን እውነተኛ ማለት ነው። ጻድቃን ቅዱስ ጴጥሮስና ቅዱስ ጳውሎስ እውነተኞች ሰዎች አስተምረው መክረው በቀራንዮ አደባባይ የተሰቀለውን ኢየሱስ ክርስቶስን አስተምረው ለዓለም አስተዋውቀው ወንጌልን በተግባር አውለው በሮም አደባባይ ቅዱስ ጳውሎስ በሰይፍ ቅዱስ ጴጥሮስ በመስቀል ተሰቅለው ሞተዋል። ሞታቸው ሕይወት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ለሰው ልጆች
ሕይወት እንደሆነ የቅዱሳን አባቶቻችን ሞት ለሰው ልጆች ሕይወት ሆኗል። በተሰጣቸው ጸጋ በተሰጣቸው መክሊት የነሱ ሞት ለሰው ልጆች ሕይወት ነው። ሕይወታቸው ነው ሞታችን። ሞተ ሥጋ ሞተ ነፍስን እግዚአብሔር የሚያረቅ ነው። ሞተ ሥጋ አይቀርም፣ ሞተ ነፍስን እግዚአብሔር ከኔና ከናንተ ያረቅልን። በሕይወተ ሥጋ በሕይወተ ነፍስ እንድናመሰግነው መድኃኔ ዓለም በቸርነቱ ይርዳን። እመኒ ሞትነ ለእግዚአብሔር ንመጉት ወእመኒ ሐየውነ ለእግዚአብሔር ነሃዩ። ቅዱስ ጳውሎስ እንዳስተማራቸው የሮሜ ክርስቲያኖች ሞት እንዳለ ሕይወት እንዳለ በቅዱስ ጳውሎስ አንደበት ተነግሯቸዋል። የሮሜ ሰዎችን ሲያስተምር ቅዱስ ጳውሎስ እንደተናገረው እንደመሰከረው ወደ ሮሜ ሰዎች ምዕራፍ 14 ቁጥር 8 ላይ ተመዝግቦ እናገኘዋለን። በዚህ ሕያው ቃል የሰው ልጆች ጸንተው እንዲኖሩ ቅዱስ ጳውሎስ አድርጓል። እኔም እናንተም ጸንተን በቤተ ጉባኤ የተማርነውን ትምህርት በተግባር እንድናውለው ለልጆቻችን እንድናስተላልፍ እግዚአብሔር መልካምና በጎ ፈቃዱ ይሁንልን። ሕይወታችን እግዚአብሔር ያስተካክልልን። ለዚህ ችለት ለዚህ ሰዓት ያደረሰን አምላካችን ስሙ ዛሬም ዘወትርም በፍጥረታት አንደበት የተመሰገነ ይሁን። የአባቶቻችን የሊቃውንቱን በረከት ረድኤት በእኛ ላይ በደቀ መዛሙርቱ ላይ እግዚአብሔር ያሳድርልን ያውልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።